ፎሬክስ ይሄን ያልካልኳችሁ ክሪፕቶ ትሬዲንግ ምንድነው የሚለው እኔ ክሪፕቶ ትሬዲንግ ያው ፎሬክስ ትሬዲንግ የሀገር ገንዘቦች ነው ትሬድ የምናደርገው። ክሪፕቶ ትሬዲንግ ላይ ደግሞ ትሬድ የምናደርገው ምንድነው ዲጂታል አሴት ወይ ነው የወደፊቱ የመገበያ ገንዘብ ይሆናል። ወይ ደግሞ አሁን ላይ በደንብ አዳፕት እየተደረገ ያለው ዲጂታል ወይ ነው የመገበያ መንገድን ክሪፕቶ ነው ትሬድ የምናደርገው። ክሪፕቶ እንግዲህ የመጀመሪያው ክሪፕቶ አብዛኞቻችሁ የምታውቁት ነው ቢትኮይን ነው የመጀመሪያው ክሪፕቶ። ከዛ ኢቴሪየም፣ ሶላና፣ ሌሎች ምናምን እያለ ብዙ አይነት ክሪፕቶዎች አሉ ማለት ነው። እነሱ ነው ትሬድ የምናደርገው። ለምሳሌ አሁን እዚህ ጋር ትሬድ ስናደርግ ቢትኮይን ከዩኤስዲቲ ጋር ፔየር እናደርገው። ዩኤስዲቲ ስቴብል ኮይን ነው ወይ ደግሞ ፕራይሱ አይንቀሳቀስም። ነገር ግን ቢትኮይን ፕራይሱ የሚንቀሳቀስ ነው። ሶ ያን የፕራይሱ ስለሚንቀሳቀስ ያን ምን እንለዋለን አድቫንቴጅ እንይዝበታለን ወይም ደግሞ እንገበያያለን። ቢትኮይን 100,000 እያለ አሁን ለምሳሌ 100,000 ከነበረ ፕራይሱ 100,000 እያለ ገንዘቡ ይጨምራል ብለን ካሰብን በሰራን ቴክኒካል አናሊሲስ የራሳችን ቴክኒክ ሰርተን ቢትኮይን እንደሚጨምር እርግጠኛ ከሆን ቢትኮይንን ባይ እንለዋለን እንገዛዋለን ማለት ነው። በማን በዩኤስዲቲ ባለን ዩኤስዲቲ ዲፖዚት እናደርጋለን መጀመሪያ የምንጠቀመው ኤክስቼንጅ ላይ ወይም ደግሞ ዋሌታችን ላይ ማለት ነው። ከዛ ቢትኮይን እንገዛውና ቢትኮይን እንደጨመረ ይሄን ያህል ይጨምራል። አሁን 100,000 ያለ ገዝተን 110,000 ይደርሳል ብለን ነው መጀመሪያ ስንገባ ካል ከዛ 110,000 ሲሆን እንሸጠዋለን ማለት ነው። በ100,000 ገብተን ከሆነ ትሬዱን $110,000 ይሆናል። $10,000 ፕሮፊት እንሰራለን ማለት ነው። እና 110,000 ደርስ ሴል እንለዋለን። ሴል ብለን እንወጣለን። ይሄ ስፖት ትሬዲንግ ነው። ክሪፕቶ ላይ ብዙ አይነት ትሬዲንጎች አሉ። ስፖት ትሬዲንግ የሚባል አለ፣ ፊውቸር ትሬዲንግ። ስለነሱ ሞር በሌላ ቪዲዮ እንመጣለን። ይህ ክሪፕቶ ያው ቴክኖሎጂ ነው፣ ብሎክቼን ቴክኖሎጂ ላይ የተመሰረተ ቴክኖሎጂ ነው። መንግስታቶች ምናምን አይቆጣጠሩትም። ዲሴንትራላይዝድ የሆነ ማርኬት ነው። ከዛ ከ24/7 ነው የሚሰራው ወይም ደግሞ ሳምንቱ ሙሉ ይሰራ፣ ምንም አይነት እረፍት የለም። ዊኬንድ ላይ ምናምን አይዘጋም። ከዛ ክሪፕቶ ደግሞ ቮላታይል ነው፣ በጣም ቮላታይል ነው። ቢትኮይን እና ኢቴሪየም ብታዩ በቀን ከ5 እስከ 10% የመጨመር ቻንስ አላቸው። ከ5 እስከ 10% በቀን የመጨመር ቻንስ አላቸው። ወይም ደግሞ ይጨምራሉ፣ ብዙ ጊዜ ይንቀሳቀሳሉ፣ ይጨምራሉ፣ ይቀንሳሉ። ከዛ ሌሎች አልት ኮይኖች ደግሞ ከ50 እስከ 100% አስቡት። ፕሮፊት የመስራታችሁም ገንዘብ የማጣት ቻንሳችሁም እዚህ ላይ በጣም ሰፊ ነው። ሶ ሪስክ የሆነ ገበያ ነው ወይም ደግሞ ማርኬት ነው ማለት ነው ክሪፕቶ ትሬዲንግ ማለት ነው።